ቴሌብር ላይ ገንዘባችሁን ሴቭ ስታደርጉ ወለድ እንደሚታሰብላችሁ ታውቃላችሁ? ሰላም እንዴት ናችሁ? አንትሽ ነኝ። ዛሬ ደግሞ ማሳያችሁ ቴሌብር ላይ ያላችሁን ገንዘብ እዛው ከቴሌብር ሳትወጡ ሴቭ በማድረግ ወለድ እንዴት ማግኘት እንደምትችሉ አሳያችኋለሁ። በመጀመሪያ እዚህ ጋር ፋይናንሻል ሰርቪስ ዊዝ ሲቢ የሚል አማራጭ አለ። እሱን እንነካለን። እሱን ከነካም በኋላ እዚህ ጋር እንደምታዩት ክሬዲት እና ማይክሮ ሴቪንግ የሚል አማራጭ አለ። ያው ማይክሮ ክሬዲት እንደምታውቁት ለብድር ነው የሚሆነው። ማይክሮ ሴቪንግ ግን ለቁጠባ ወይ ደግሞ ሴቭ ለማድረግ ነው የሚጠቅማችሁ ማለት ነው። እዚህ ላይ ከገባችሁ በኋላ እንደምታዩት የመጀመሪያው ኢንተረስት ቤሪንግ የሚል አማራጭ አለ። የመጀመሪያው እሱ ነው። እዚህ ጋር እንደምታዩት ኢንተረስት ሬቱ 7% ነው። ማለትም እዚህ ላይ ገንዘባችሁን ካስቀመጣችሁ የሚያስብላችሁ ወለድ በ7% ነው ማለት ነው። ካስቀመጣችሁት ብር 7%ን ወለድ ያስብላችኋል ማለት ነው። ሁለተኛ ላይ የምታዩት ደግሞ ለ12 ወር ያላችሁን ገንዘብ እዚህ ውስጥ ሎክ ታደርጉታላችሁ። ማለትም አንዴ ካስገባችሁት በኋላ ለ12 ወር እዛ ውስጥ ይሆንና ወለዱን ታገኛላችሁ ማለት ነው። ለምሳሌ እዚህ ጋር ገብተን ስናይ እዚህ ጋር ለ12 ወር ከሆነ 8% ነው ኢንተረስት ሬቱ የሚያስብላችሁ ወይም ወለዱ የሚያስብላችሁ ማለት ነው። እዚህ ጋር በመቀጠል ደግሞ 3 ወርም የሚል አማራጭ አለ፣ 6 ወርም የሚል አለ፣ 9 ወርም የሚል አለ። ስለዚህ ሁሉንም አማራጮች አይታችሁ የሚሆናችሁ መምረጥ ትችላላችሁ ማለት ነው። ለአሁን ግን እዚህ ጋር ኢንተረስት ቤሪንግ የሚለው አማራጭ ነው። ይሄኛው በፈለጋችሁበት ጊዜ ገንዘባችሁን አስገብታችሁ በፈለጋችሁበት ጊዜ ራሳችሁ መውጣት ትችላላችሁ ማለት ነው። ሎክ አይሆንም እንደሌሎቹ ማለት ነው። ስለዚህ እሱን እንነካለን። እሱን ከነካም በኋላ እዚህ ጋር ዲፖዚት እና ዊዝድሮ የሚል አማራጭ አለ። ስለዚህ ዲፖዚት የሚለው አማራጭ ነው የምንነኩት። ዲፖዚት የሚለውን አማራጭ ከነካችሁ በኋላ ዲፖዚት ማድረግ የምትችሉትን አማራጭ ወይ ደግሞ መቆጠብ የምትፈልጉትን ገንዘብ ታስገባላችሁ ከቴሌ ብራችሁ ላይ ማለት ነው። ለምሳሌ 5000 ብር አልኩት። ከዛ እሱን ዲፖዚት ትሉታላችሁ። ከዛ ፒናችሁን እንድታስገቡ ይጠይቃችኋል። ፒናችሁን ታስገባላችሁ ማለት ነው። ፒናችሁን ካስገባችሁ በኋላ እንደምታዩት እዚህ ጋር ዲፖዚት እንዳደረጋችሁት ያሳያችኋል ማለት ነው። የትም ቦታ ሳትሄዱ እዚሁ ላይ ገንዘባችሁን ዲፖዚት አድርጋችኋል። ከዛ በኋላ ወለዱን ራሱ ያስብላችኋል። እዚህ ጋር እንደምታዩት ሜሴጅ መጥቶልኛል። ሜሴጁ ላይ እንደምትመለከቱት እዚህ ጋር 5000 ብር ዲፖዚት አድርገናል ወይም ሴቭ አድርገናል ማለት ነው። ከዛ በኋላ ወለዱን ራሱ ያስብልናል ማለት ነው። ስለዚህ ዲፖዚት ካደረጋችሁ በኋላ በፈለጋችሁበት ጊዜ ዊዝድሮ ማድረግ ትችላላችሁ ወይም ገንዘባችሁ መልሳችሁ ወደ ራሳችሁ አካውንት ማስገባት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ዊዝድሮ የሚል አማራጭ አለ። እሱን ትነካላችሁ። እሱ ከነካችሁ በኋላ የገንዘቡ መጠን ይጠይቃችኋል። እዚህ ጋር ሴቪንግ ባላንሱ አሁን ገና አስገብቼው አሁን እያወጣሁት ስለሆነ ያው 5000 ብር ምንም የወለደ ነገር የለም። ዝም ብዬ ግን ላሳያችሁ እንዴት መውጣት እንደምትችሉ 5000 የሚለው አማራጩን ቁጥር ትነካላችሁ 5000 ብሩን። ከዛ ዊዝድሮ ትሉታላችሁ። ፒን ኮዳችሁን ይጠይቃችኋል። እሱን ታስገባላችሁ። ከዛ ገንዘቡ ተመልሶ ወደ አካውንታችሁ ይገባል ማለት ነው። እዚህ ጋር ፊኒሽ ትሉትና መልሳችሁ አካውንታችሁ ላይ ሄዳችሁ ቼክ ስታደርጉት ያው ሜሴጅም ገብቷል። እዚህ ጋር እንደምታዩት ዊዝድሮን እንዳደረጋችሁት ሜሴጁም ያሳያችኋል ማለት ነው። ያው እዚህ ጋር እንደምታዩት 5000 ብር ዊዝድሮ አድርጋችኋል ማለት ነው። ወደ አካውንታችሁ ተመልሷል ማለት ነው። እዚህ ጋር አካውንታችሁን ከፍታችሁ ታዩት 5000 ብሩ ተመልሶ ገብቷል ማለት ነው። እናንተም ሞክሩ። ተመሰግናለሁ።